አትሳደብ። ይኸውልህ ወሎ ያማራ ነው። አንድ ኩልን ነው አውለላ እንደና አንተ ያየህ ነው። ኤምጂን ታምኛለሽ አታምኝም? እየነገርኩሽ ነው እኮ ማስታጠቢያ ላይ ቁጭ ብለሽ አልኩሽ። እንደውም ታይሚንግ ሰጥቶሽ ከሰርሽ አሸነፍኩኝ 1-0። ከዛ በኋላ በመሃል ስፔስ ተሰጠሽና አንድ አሸነፍሽ። ገባሽ? ከዛ በኋላ ይኸው ሶስተኛ እንዴ ትክክል ኤምጂ ህዝብ እያየ ኦኬ እሺ ቅጣት ነገር አንደኛ ቅጣት የቅድሙን በርበሬ የተቀመጥሽበትን በርበሬ በጆክ እየቀዳሽ ሙሉ ሻወር ወስጂበት እየቀዳሽ መድፋት አልነበረብሽም። ኦኬ ልክ እንደ ቅድሙ ኮልጌት በርበሬ ዘይት እና ሻምፖ አድርገሽ በጥብጠሽ ግማሽ ማስታጠቢያውን ሻወር ወስጂበት። ሁለተኛ ቅጣት ገባሽ? ሁለተኛ ቅጣት ገጥሞሻል እያልኩሽ ነው እኮ ሴትዮ። ይሄ አይን እንደዚህ የቀላው ለምን ይመስልሻል? ለምን ይመስልሻል እያልኩሽ ነው እኮ። ሁለተኛ ቅጣት ሽንት ቤቱን አቅፈሽ እያንዳንዱን ጊፍተሮችሽን ስማቸውን ዘረዝርልሻለሁ። ኑ ውጡ ከሽንት ቤት ውስጥ ማሜ ገደለኝ። ኑ ውጡ። ሶስተኛ ቅጣት በሽንት ቤቱ ውሃ ቢያንስ ከ5 ጆክ በላይ ሻወር ትወስጂበታለሽ። ነው ፀጉርሽን ትታጠቢበታለሽ። ፀጉርሽና ፊትሽን ከጭንቅላት በላይ። አሁን በርበሬው ምንድን ነበር ያልከኝ? በርበሬ ኮልጌት ዘይትና ላርጎ አርገሽ ግማሽ ማስታጠቢያ ከዛ ሻወር ወስጂበት። ማለት ጭንቅላቴ ላይ ደፋ ነው እንዴ? አዎ እኔ እንደዚህ ነው። ይሄ አይን እኮ በእስክሪብቶ ነው የወጋሁት። ተሸነፈ። ይሄ ፀጉር እንዳለ ያጣሁት ዶክተር አራተኛ ቅጣት ንገረኝ። እሺ ሁለቱን ቅንድብሽን አንሺው። ይኸውልህ የምቀጣውን ቅጣት ንገረኝ። እኔ የምቀጣውን ቅጣት ነው ያዘዝኩሽ። እርግጠኛ ነህ? ወላሂ ላዚም ሴትዮ ከአይንም ይበልጣል እንዴ? ስማኝ በቃ ከዚህ በታች ደፋዋለሁ በርበሬው። ኦኬ አንዱን ጆክ ከአናትሽ በታች አርጊና ሌሎቹን ከአንገትሽ በታች አርጊ። ችግር የለም። ጌሙን አስጀምር። ሌትስ ጎ። አልጀምርም እንትኑ ሳይጀምር አረ ኑር ምን አይነት ጊፍተር ነው? አረ ኑር ምን አይነት ተአምር ነው? አረ ኑር ምን አይነት ወንድም ነው? አረ ኑር ፕሊስ አንድ እድል እንስጣቸው ያሸንፉን እባክህ። አንድ እድል ለምን ያለበለዚያ ሳይኮሎጂ ዳሜጅ ይደርስባቸዋል። የጭንቅላት ቁስለት ይደርስባቸዋል። ፕሊስ ኑር ደግሞ ችግሩ አንዴ ከመጣ አይሄድም። ካልቦለኩት የማይወጣ ጊፍተር ኑር ሁሴን ነው። ልክ ነኝ አይደል? አሁን እኔ ለማን አስቤ ነው? ለዛ ላለው ጊፍተሯና ለሷ አስቤ። አሁን ዝም ብለህ በተደጋጋሚ ስትሸነፍ ጭንቅላትክ ምን ይሆናል? የበታችነት ስሜት ይሰማል። ግላብ አለ ማሜ። ይቀመጥ ቆይ። ስለዚህ እንሸነፍ ነው ያልኩት እኔ። እባካችሁ በእንግሊዘኛ ጻፉለት። እንግሊዘኛ ምች ነው። ኦኬ ወደ ቅጣት ሂጂ። ቶፕ ላይ ሪች ዋለች። ፎሎ አድርጎ ኖ ጨምሪ። ዶስት አንድ ጨምሪ። ይሄንንም እኮ የፀጉርሽን እኮ አንድ ጆክ ነው ያደረኩልሽ። ኦኬ እኔ እኮ አዛኝ ነኝ እኮ አዛኝ ጊፍተር። ማሚ ይኸውልህ ዝም ብለህ እየተቀጣሁ ነው አይደል? ዝም ብለህ ምንድን ነው ያልከኝ? ሌላ ከዛ በኋላ ዘይት ኮልጌት አላ ጨምሪበት። እሱ ዘይት
በርበሬ አይደለም ቀይ አፈር ነው እንኳን ነው እና እኔ በርበሬ አረ ተይ ሴትዮ ነኝ ኮሜንታተር ታፕ ኮምፕሊንክ ማድረግ ስራው ነው ቅጣት መቅጣት ስራዬ ነው ብዙም የወቀታ ጌመር እኮ ጌሜን ሊያበላሹብኝ ነው እንጂ ፋራ ጌመር መስያቸው ውጪ ያየ ነው አይደል ይሄው አምሬ ዝም ብለሽ ነሽ ሌላ ምንድን ነው ያልከኝ ሻምፖ አልከኝ ዘባላ እንትኑ ላርጎ ነው አሹ የሚባል ይሄ ቁልቋላ ማያችሁ አይደል ግላፍስ ሲሄድ አያችሁ ምን ያህል እንደሚወዳት ይሄ ጋር ያረጋግጣል የቆሻሻ ማለት ነው አሹ የሚባል ግላፋችንን ይዞ ነው ልቀኝነት ነው ደደብ ፍቅርህን እዛ በኢሞና በሜሴንጀር ታብታብ አድርግ እዚህ ጋር ገጥመሃል አሰቃይልሃለሁ እያሳየሽ ምን ጀምሯል ግላፍ ሰኛለ እናቴ ለምን ከእንትኑ ላይ ለምን ታወጪዋለሽ ያ ጨምሪ ግማሽ ቢያንስ ኦኬ 1000 ሰዎች ኤምጂ ቶፕ ላይ ነው ያለው ሪቾ ቶፕ ላይ ናት ሁለቱንም ፎሎ አድርጉልኝ ኤምጂ ፊ ሪቾ ቶፕ ላይ ያለ ያ ፎሎ መደረግ ግድ ይላል ማለት ነው ሁለቱም ፎሎ ታረጋላችሁ ከዛ በኋላ 10 ጊዜ ኮፕሊንክ የሮቁ ነው ተገባ ጊፍት እየሰጠ ያለው አንድ ፎሎ ኮፕሊንክ ያደርጋችሁ የቤተሰብ አባል መሆን ነው 10 ጊዜ ቆጥራችሁ ቆይ ጌም ይጀመር እንዴ ያ ደብል ታፕ ሁላችሁም ደብል ታፕ ጨምሪው መጀመሪያ እዚህ ጋር ልፋ ከዛ መጨረሻ ላይ ፊቴ ላይ ልፋ ቶሎ እንድታጣ እንዳያቃጥል እንትኑ ጨምሪያ አንዱን ጆክ ሙይበት መጀመሪያ ጆክ ሙይበት አንድ ጆክ ብቻ ስላለ ይሄ እኮ ጆክ አይደለም ውሃ ጨምሪበት ትንሽ ኦኬ ጨምሪበት ትሪፕል ኦኬ ማሚ በኋላ ይታየኝ ማሚ መጀመሪያ እዚህ በታች ኦኬ ችግር የለው ዲያቦ ይላል አባቴ ማሜ መጥቻለሁ ችግር አለ ወይ ያለ ነው ማሜ በኋላ ስለማይታያት ትክክለኛ ውሳኔ ሁላቸውም ትሪፕል ዲያቦ ምንድነው እየተካሄደ ያለው እያለ ነው ምን አይነት ጌም ነው ማሜ እያለ ነው ዲያቦ ያራዳለች ዲያቦ ፋታሪዱ ማሜ ብሏል ለመጀመሪያ ጊዜ ቤት መጥቶ ጊፍት ሰጠ ለምን መሆኑ ዲቦራ ኢትዮጵያ ስላለች አደራ ጠብቅልኝ ነው ጠብቅልኝ እንጠብቅዩ ዳብል ታፕ ኮምፕሊት አሁን ከላይ ወደታች ኖ ከላይ ከፀጉርሽ ወደታች አንዴ ገልብጭና ታዩ በቃ ይጭበት ይታጣ let's go this is real game 1 flower literally joy ይላልባቴ joy ይላልባቴ thank you very much ይላል thank you very much ናዚም ፓናዶል ይላልባቴ ፓናዶል ቶፕ ላይ የወጣ ዲያቦ ይላል ዲያቦልን ፎሎ አድርጉ እያለ ነው ትሪፕል ፖሊቲ ኢዝ ፓወር ትሪፕል ከሶስት ነው ያልባጣው ዲያቦ
ሰውዬ ማሜ እያለ ነው። ማሜ ስሜን ጥራው እንጂ እያለ ነው እኮ። ነሸጥ ቃለኝ በአንበሳ ሄዳለሁ እያለ ነው እኮ ሰውዬው። ትሪፕል ዩኒቲ ኢዝ ፓወር። ዲያቦ ሌብሉ ሳይሆን ይጠፋሉ እያሉ ነው እኮ። ሌብሉ ሳይሆን ይጠፋሉ ማለት ቃል ለምን አለ ሰማይ ዲያቦ ከአስር ቀን በኋላ ኢትዮጵያ እመጣለሁ እያለ ነው። ኢትዮጵያ ይመጣል ዲያቦ ቤታችን ይሆናል አለ። ኢትዮጵያ ለወጣስ ከደጋ ቤተሰብ Thank you ዲያቦ thank you very much thank you big respect I am big full respect thank you very much thank you very much እያለ ነው። Thank you እናመሰግናለን። ዘሜም welcome ዘሜም አያስፈልግም። Don't emotional ዘሜም don't emotional every game safe ይሄ የንጉሥ ሜምበር እያለ ነው። ዲያቦ ወንድማችንን እህቶቻችንን ሰፖርት በማድረግ የሚታወቀው ዲያቦ ቶፕ ላይ ነው ያለው። ፎሎወር በጣም ሰፖርተር ነው። በጣም ጥሩ ሰው፣ ደግ ሰው፣ በጣም ምርጥ ልጅ፣ በቃ ምርጥ ልጅ ተግባባን። ዜግነቱ የሌላ ሀገር ሰው እንኳን ቢሆን እህት ወንድሞቻችን ኢትዮጵያውያንን ሰፖርት የሚያደርግ ዩ አር ፕሮፌሽናል። ዘር፣ እምነት፣ ሀገር ምን ቦታ የሌለው በጣም መልካም ደግ ሰው ተግባባን። ስለዚህ ፎሎ አድርጉት። ሌላ ምንም የሚፈልገው ነገር የለም። እጅግ በጣም እናመሰግናለን ዲያቦ። ሹክራን ከቲር Thank you very much. የዲያቦን ሌቭል አይቶ ጠፉ። የዲያቦን ሌቭል ሲያዩ እናቱ ፈጣሪ ይከተልሽ ብሎ ስድስት አረጉ። የት እንደሄዱ ካላህ ውጭ ማንም አያውቅም እያልኳቸው ማንም አያውቅም። ዲያቦ ማሜ ተገጠሙ ይግጠሙ እያለ ነው። ውስዋስ ውስጥ ገብቷል።